ውድ ቤተሰቦቻችን እንዴት ናችሁልን? እኛ በጣም ደህና ነን። እናንተ እንዴት ናችሁ? እንግዲህ ዛሬ በአረብኛ እናወራም፣ በአማርኛ ነው የምናወራው። ምክንያቱም ያው ብዙዎቻችሁ አረብኛ ምናምን ነው የምታወሪው፣ አማርኛ ምናምን አድርጊልን እያላችሁ ስለሆነ ዛሬ በአማርኛ ነው የምናወራው ማለት ነው። እንግዲህ በአማርኛ እንደዚህ ነው እና ዛሬ ምን መሰላችሁ? ያው ብዙ ጊዜ ቢዚ እየሆንን ምናምን ቪዲዮ የቀረጽን አይደለም፣ ግን ዛሬ እንግዲህ አዲስ ሀሳብ መጥቶልኛል። በዛኛው ባለፈው ቪዲዮ ላይ ፕራንክ አድርጎኝ ነበር። በጣም ያናድድ ነበር። ተጫውቶብኝ ነበርና ዛሬ ደግሞ እኔ ነኝ የምጫወትበት ማለት ነው። ምን አሰብኩኝ መሰላችሁ? ያው ሁሉ ጊዜ የምንገናኘው መናፈሻ ምናምን ነውና ዛሬ ደግሞ ምን እለዋለሁ መሰላችሁ? በቃ ወተን ምናምን ፈታን በል ምናምን እንጠጣ ምናምን አዝናናኝ ምናምን ነገር እለዋለሁ ማለት ነው። ከዛ የሚለውን ነገር ማየት እፈልጋለሁ። በደንብ አብረን እናየዋለን የሚለውን ነገር ማለት ነው፣ ምን እንደሚል እና ደግሞ ሌላ ልብስሽ ምናምን እያላችሁ ነው ኮሜንት ምናምን ላይ እና ልብሴ ያው እንግዲህ አሪፍ ነው ብዬ አስባለሁ ዛሬ እንደምታዩት እና አመሰግናለሁ። ሰብስክራይብ ላይክ አድርጉልኝ። በደንብ ባቷ ላይ ከሳቀች ልጅቷ ከመልኳ ምናለኝ ከፍትፍቷ ፊቷ ጠብቅኝ ፍቅሬን እዚያው ቦታ ከለመድንበት ፍቅር ጨዋታ እዚያው ለገሃር ቡፌ ደላጋ እዚያው ለገሃር ቡፌ ደላጋ አይኖቿን ሳትከድን ጀንበር ብቅ በይ ወርደሽ በቸርቸር ሳላይሽ ቸራሉ ልኔ ተቃጠልኩ ቦታተሽ ነው አይወዛ ምንም አይመች ቦታ እዚህ ጋር ተቀምጥ፣ እዛ ጋር እንቀምጥ። እንዲህ ፀሐይ ልሙቅ ብዬ ግን አንተ በስመ አብ ምን ሆነህ ነው? ፊትክ ምናምን ሌላ ሰው ተቀየርክ። እንዴት ናችሁ? ሰላም ነው ወይ? ተቀየረ? ምን ተቀየረ? እኔ እንጃ። ፀጉር መነጽር ነው። መነጽር አይኔን ያመኝ ነው። ለአንተ የሆነ ድራማ እየቀረስኩኝ ነው ብዬሽ ነበር። ሰሞኑን ይለቀቃል። እሱ በጣም ያለፋል። ኤዲት እያደረኩኝ አይኔን አልቻልኩትም። አይኔን ታምሜ ምናምን ቤተሰብ አይኔን ታምሜ ምናምን አትይ አልቀላብሽም። አይኔን ታምሜ ነበር። ከዛ ተወሰነ ጊዜ አቋርጬው ነበርና ይሄንን የአይን ገዛው ምናምን እና ደግሞ ፀጉሬ አልቋል። ፀጉሬ አልቋል። ለእንትን ነው በጣም ረጅም ነው። ለድራማው ያስፈልጋል ፀጉሬ ነው። የሆነ የተጎዳ ሰው ምናምን አለ ድራማው ላይ። የተጎዳ ሰው ፀጉር እና ለድራማው ብዬ የምር የተጎዳው ነው እንዴ? ማን ነው ይሄ? ተመለስ በእናትህ ከዚህ ያልሽኝ እና ሌላ ሰው መሰልከኝ። ለራሴ ነኝ። ምንድን ነው ስም ምናምን ዛፉ ካፕሎች ናቸው የጻፉት። ምን ነው እንዴት ነው ይሄሽ? መጻፍ ፈልገሽ? አዎ ባልሲኖር ችግር አለው። አሁን እንጽፈውና ማለት ይሄ ወደፊት እንጽፋለን። እናንተ ትጽፉታላችሁ። ደህና ነሽ? ደህና ነኝ። እኔማ ምን ሆነሽ ነው ዝም አልሽ? እኔማ ነገር ልጠይቅ ነበር። ምንድን ነው? ያው ሁሌ እንገናኘው እንደዚህ አይነት ቦታ አይደል? ዛሬ ለምን ደብሮኛልና ወጣ እንልም ብዬ ነው። የት ምን 05 ምን አለ? ምንም እንዲህ በቃ እየጠጣን ምናምን ምን እንደምትጠጣ እንድንል ብዬ ነበር። ያው መጠጥ ነው። ችግር የለውም እንጠጣለን። እሺ
የምርሽን ነው እንዴ? እና አይ ማይቀልኩኝ ነው እንዴ? ብረ መጠጪው ውሃ ነው መጠጥ ነው እንጂ ማለት ትጠጫለሽ? ይሄ ድምጽ የራሱ ልክ አይደለም። ምን ነው ደነገጥክ እንዴ? ድምጽ የሚያስቀይር ያል ነው እንትን የምርሽን? አዎ የምርሽን። ምን ይመስላል? አይ እንትን አለ ስራ አለብኝ ነው ቢዚ ማለት የምን ቢዚ ስራ አለብኝ። አራሩ ራሱ እኮ ስንት አቋርጬ ነው የመጣሁት። ስራ አቋርጬ ነው የመጣሁት ማለት ምን ችግር አለው? ኧረ እንዴ ነው ስራ ስጨርስ ታዲያ እንሄዳለን። መቼ? ዛሬ እንደ ወደ ማታ አይደል? ለምን ምን እንሰራለን? ጫጫታ ምናምን አልወድም እና ጸጥ ያለበት ቦታ እንመርጣለን። ምን ችግር አለ? ያው ነው እዚህ ጸጥ ማላለም ምናምን ጫጫታ ያለበት ቦታ ብዙ ደስ ይላል አይደል? ደስ አይልም ማለት አንቺ ደስ ይልሻል? እኔ ያው በጣም ነው ደስ የሚለኝ። ብዙም አያስደስተኝም። ምንድን ነው አሁን የፈለግሽው አንቺ? ፈታ ማለት ነው። ደብሮኛል። ጫጫታ ነው ያለው መቼስ። ፈታ ማለት እንዴ እንትን ነው መጠጥ ነው። አዎ እንትን ማለት ለምን ትፈርሻለሽ? ለምን ትፈርሻለሽ? አይ ኖርማል አይደል? ምን ችግር አለ? አይ መቼም መጠጣት እኮ የለም እንዴ እንትን መቅረጽ ነው የፈለግሽው ነው እንዴ? ጨፈራ ቤት ምናምን? አይ እዛ አንገባም። መጠጣት ምናምን ኦኬ። ስለሽ እንደሱንም ትቀርጫለሽ? አዎ ምን ችግር አለው? አይ አይወዱማ ሰው እንደዚህ አይወዱም። ስለሽ ብዙ ሰው እንደዚህ አይነት ቦታ ነው ጫጫታ ምናምን ስለሚያስጠላቸው ነው እንደዚህ አይነት ቪዲዮዎችን ማየት ነው። እንትን ይሄን አቁሙና ለምንድን ነው የፈለገው? ለምን እዛ ሜዳ ማርሽ እንትን ማን ነው እሱ የሚቀርጽሽ? አረ ችግር የለውም። ምን ችግር አለው? ችግር እኮ አሁን ላይ የማይጠጣ ሰው የለም። አንተ ለምን ትጨናነቅ? ሰው ስለመጠጣት አይደለም እኮ እንደዚህ አይነት ነገር እንትን አይደለም፣ ሶሻል ሚዲያ ላይ አይወጣም። አሁን እኮ እኔ አልወድም በእርግጥ ግን ደግሞ ያንቺን እንትን ያወጣል፣ ክብርሽን ያወጣልሽ። የምሬ ነው። አይ እንትን በለው አባት ስሙ ማን ነው? ምንድነው የምታካብደው? ማለት በርቀ ነው እንዴ? ደህና ነኝ እና በጣም አካበድክ ነው። እኔ አልወድም ስልሽ መሄድ እኮ ትችያለሽ። መሄድ ትችያለሽ? ከኔ ጋር ለመሄድ ነው የፈለግሽው ነው? አዎ እና አይመስልም እንዴ? እኔ አልወድም ስልሽ እንዲህ ቤት አልወድም። በቃ አትወድም? ቀልደኛ ትቀልዳለህ። ቀልዶች እኮ ደስ ይላል። ለምን የምትይው እና አይመስል ነገር ነው። እንዴት አምናውን አልጠጣም ምናምን ነው አይመቸኝም ነው። እሺ ችግር የለም እሱ እናወራለን። እንትኑን ግን አቁምልኝ። ስማ አባት አትሰማም እንዴ? ለምን አቁመት ነው አታወሪኝ? ለምንድን ነው ብሎ ምንድን ነው የፈለግሽው? ፈታ እንድንል ነው። ከመቼ ጀምሮ? ምን ችግር አለው? የግድ የሆነ ነገር መኖር አለበት። ኦኬ ማለት እንትን ትያለሽ። ያው እሱም አለ አይደል? ከሱ ጋር ፈታ ማለት ትችላላችሁ። እኔ ስራ አለብኝ ልሂድ። ኧረ ጥጋብ። አይ ያምር ስራ አለብኝ እንዴ? ምን ስራ አለብኝ ነው? አንቺ ተቀመጥ። እንዴ ማለት ትንሽ ጭንቅላቴን ፈታ ላድርገው ብዬ ነው። እና እኔም እኮ ያልኩህ ፈታ እንበል ነው። አልወድም እንደዚህ አይነት ቦታ። አይ ቆይ እሺ ግን የሆነ ጊዜ ልንሄድ እንችላለን። ግን አሁን ላይ ጭንቅላቴ እንደዚህ አይነት ቦታ መሄድ አይፈልግም። እሺ እኔ እኮ ፍራንክ አንተ እንደዚህ ጋር በትላለህ እንዴ? ወይኔ አረቦት ወይኔ በላች ጓልክ እኮ ትንሽ እኮ በለኝ እኮ ልትመታኝ ነው በቃ። እኔ ጀማሪ ዩቲዩበር እኮ ማንበር አልነበረብኝ አይደለ? ያኔ እንደዛ ተጫወትክብኝ። እንዲህ ፕራንክ ነው ብዬ አስቤያለሁ። በእርግጥ ግን ደግሞ ላይክ ጀማሪ ዩቲዩበር ስለሆነች
ፕራንኩንም አታውቅም እውነቱንም አታውቅም። በቃ እንዴት ነው ታልሽ ያሰው እና አሰብኩ አይ መቅረጽሽ ስልሽ አሁን እንዲህ አለ የሆነ ቪዲዮ አይቻለሁና የሆነ ፕራንክም አይደለም እንዲህ ቭሎግ ነገር ነው። አሁን ፕራንክ አንሰራም ብዙ ጊዜና ዛሬ ስትሰራ አለ ቭሎግ አለ እንዲህ አሁን እንደዚህ አይነት ቦታ አለ ከዛ እዛ ሄደው ጭፈራ ቤት ምናምን ይቀርጻሉና እንደዛ መስሎኝ እንደዛ አይነት ቪዲዮ መስሎኛል። ፕራንክም ትንሽ ነው የገመትኩት ግን እሷ ፕራንክ ሰራለች ብዬ አላሰብኩም። እና እኔ ደግሞ ቤተሰቦች አሁን ሰብስክራይበሮቼ ምናምን እንደዚህ አይነት ቦታ ደስ አይላቸው ስልሽ በቃ ደስ አይላቸው የተከበሩ ሰዎች ናቸው ምናምን ነገር ስምር የምሬን ነው። አይ ልክ ነህ እና አይ ደስ አይላቸው ምናምን ስሜንም ይጠፋል ገባሽ? አሁን ያለ ካሜራ ምናምን ብታወሪ ምንድነው እሱ ምናምን እልሻለሁ ገባሽ? አሁን ግን በእነሱ ፊት ራሱ ቀለክ አይ ያመመኝ ነው መጀመሪያ በእነሱ ፊት በዛ ላይ ጨመርልህ ኳልክ ኮስማ ማንተ እኔ እንደውም እንሄዳለን ይሄን አሁን እሺ ብለሽ ራሱ ማለት ነው እሺ ብለሽ ሄደን አይደል? አሁን አንቺ ሲሪየስሊ እንደዛ አሰበሽው ቢሆን እሺ አልኩሽ። ከዛ እዚህ ጋር የኔ ክብር አይወርድም ገባሽ ስለሽ እንደ ትልቅ ሰው ማሰብ ይኖርብናል። የእንትን ስትይ ማለት ነው ማለት ሁሉም ሰው ለክብር ነው የሚኖረው እዚህ ዓለም ላይ። አዎ እሱማ ግን እኔ እየቀለድኩ እኮ ነው እኮ ቀልዴን ነው አልኩኝ። ኧረ እየቀለድኩ ነው እናስ ያቀልኩ ገብተሻል ኢንትሮ ኦኬ። እኔ ቪዲዮ ኢንትሮን ካላየው እንትን እንዳልሆነ ያቀልኩት አብረን እንትን ብለን ነው ችግር እንጂ እኔም እንደዚህ አይነት እንትን አይደለም ሲጀመር ጓልሽብኝ ግን በጣም ጓልኩኝ እና እንዴ ጓስትን ነው እኔም ጓል ልበል ብዬ እኮ ነው ለራሴ ጨንቆኛል። እኔ ያመመኝ ነው ምግብም አልበላሁም። አሁን ምንድነው መጋብሽኝ? ምንም አልጋብዝም። ለምን ጋብዝ? ውሸቴን እኮ ነው ስራ አለብኝ አልኩሽ። በርግጥ ኤዲት ምናምን አደርጋለሁ ፊልሙ በቅርብ ቀን ትልቁ ቻናላችን ላይ። ይሄ የትኛው ነው የሚለቀቀው? የትኛው ቻናል ላይ? አዲሱ የኛ ላይ ነው። ኦኬ ስለዚህ ትልቁ ቻናሌ ላይ በቅርብ ቀን የሚለቀቅ የሆነ ድራማ ላይ እንደዚህ እኔም ለማየት ጓጉቻለሁ። እንዲህ የሚያጎሳቁለኝ እንዲህ ጸጉሬን እንደዚህ አልሸባብ ያደረገኝ አለ እና በቅርብ ቀን ይለቀቃል። ስለዚህ ትልቁ ቻናላችን የደውል ምልክቷን ነሃ በማድረግ ይሄንን ዩቲዩብ ቻናል ደግሞ ሰብስክራይብ በማድረግ ተከርምታችሁ ደግሞ የላይክ በተኗን ነሃ ስታረጉ ልቧ በደስታ ይላል። የተሙና ታውቂው ተሙና ኩሴ የሱ ኢንትሮ ነው። ስለዚህ ምንድነው ሌላም ፕራንክ ልታደርገኝ አስበሻል? ኧረ አላሰብኩም። ደክሞኛል። አሁን ምሳ ጋብዥኝ። በቃ ጋብዛለሁ። ምን ልጋብዥኛለሽ? ደስ ያለኝ ምን ሽሮ ምናምን ዞቢ ሽሮ አስተልቶኝ ነው የወጣሁት። እና ስጋ ካልሆነ አይዋጥልም ማለት ሸክላ ጥብስ መወደውን ታያለሽ። አይ ለጤናም ቢሆን አትክልት ነገር ነው የሚመረጠው። እሱ ነው ማለት አይ ለኪስሽ ነው እሱ ለኪስሽ ነው እሱ። በቃ ጋበዝና ካንተው እንከፍላለን። ምን ችግር አለ? ይመችህ። በቃ ሽሮ እንበላለን። እንደዛ ከሆነ ሽሮ እንበላለን። ችግር የለም እሱ ይስማማኛል ሽሮ። አንተ ጦጣ ሳር ነው እንደሚበላው እኔ አላውቅም። ኧረ አሳያቸውማ። ከቅድም ጀምሮ ሳር እየበላ ነው። አንተ ውስጥ በግ ነው የሚበላው። በግ ነው ምንድነው ሳር? አታ ጦጣው ተው አንተ በኋላ እዚህ ጋር ናታችን ልወጣ። ተው ድሮ የማይመችም ተው። አይ የምር ጦጣ እንትን ይበላል እንዴ? ሳር እና ምን ነው እየበላ የሚያደርገው? ስማ ሳር ነው የሚበላው ጦጣ። በምን ያውቃል እሱ? ያው አለኝ እኮ እሱ ራስ ጦጣ አይደል? እና ሳር ሰው ይበላል ማጦጣ ሰው ሳር ይበላል ወይ? እንደ ሰው ናቸው ይለኛል። ይሄ ደግሞ ከየት ነው ያመጣሽው? ዝም አልከው ወይም ዝም ትላለህ? በሉሽ ቻው ልበላችሁ። ቻው በላችሁ። አንቺ በላችሁ። ውድና የተከበራችሁ እንቁ ቤተሰቦቻችን ይቺ አመዳም ልጅ በጣም ይቅርታ ግን እግዚአብሔርን በጣም ይቅርታ እና ተጨናንቄ ነው እውነት ሰሞኑን ተጨናንቄ ነው። ቪዲዮ እዚህኛው አካውንታችን ላይም የኔ ትልቁ አካውንት ላይም እየፖስትን አይደለምና ትንሽ አለ አይደል በጣም በስቶብኝ ነውና ያሰራ ምናምን ሞክራለን። ግን እናንተም እንዳትረሱን እኛ ቪዲዮ ባንሰራ
አላችሁ፣ ኢንስታግራሜ አላችሁ፣ በጣም ብዙ ሰዎች አላችሁ። እንደውም ትላንትና እንትን እያላችሁኝ ነበረ። የሆነች ልጅ አለች ይደውላልኝ ምናምን አላነሳውም እና እንትን ላከችልኝ፣ ቴክስት ላከችልኝ። ዱዱን መቼ ነው የምታመጣልን እና ዱዱን መቼ ነው የምታመጣልን የሚል ቴክስት አይቼ ነበርና ለመምጣት ሞክር ከዚህኛው ስራ በኋላ ግን እናንተም እንዳትረሱን ኮሜንት ላይ እየገባችሁ እስቲ ይሄን ኮሜንቱን ብቻ እስቲ 500 ኮሜንት ብቻ ሌላውን ተውት። እንግዲህ እስከ መጨረሻው ድረስ ስለተመለከታችሁን በጣም አርገን ይሄ ነገር አልተዋለኝ አርገን አንቺና እኔ ልክ ነን፣ ግን እነሱ ልክ አድርገን ነው የሚባለው። እስከ መጨረሻው ድረስ ስለተመለከታችሁን በጣም አድርገን እናመሰግናለን። እኔም አልችልም። ቀጣይ ቪዲዮ ላይ እንገናኛለን። እንዴት እንደማሰቃያት አሳያችኋለሁ። እስከዛ ቸርቸምብቱልን ባይ መነጽሬን አንቺልኝ